ቢኖርም ግን ወደ ህግ መቅረብ ያለበት ወደ ህግ መቅረብ አለበት። አግዟት እናንተ እዛ ካላችሁ ተባብሮና ይሄ ሰው ወደ ህግ እንዲቀርብ አድርጉ። ስለዚህ እንደዚህ አይነት ነገር ውስጥ የፈለገ ጉድጓድ ቢሆን ገብቼም አውጣዋለሁ። በእውነት ነው የምላችሁ። ይሄ ባለጌ ይሄ ቆሻሻ ወደ ህግ መቅረብ አለበት። እንደዚህ አይነት ኮሜንት እያነበቡ ነው ለእነሱ በራሳቸው ማንነታቸው የሚሰማቸው። ስለዚህ ይቅርታ አድርጊልኝ ሀኒ፣ ይሄ ነገር አልደግፈውም። እንደዚህ አይነት ነገር ይሄ እንደዚህ አይነት ቆሻሻ ልጁን አላውቅም። አይ ቤተሰብ እኮ ቤተሰብ ነሽ፣ ግን እንደዚህ አይነት ኮሜንት ደግሞ እኔ ከአንቺ አልጠብቅማ። ኦኬ እሺ፣ ይቅርታ፣ ችግር የለም። መልካም ጊዜ። ስለዚህ ይሄ ልጅን የምታውቁ እኔ ምንም ነገር የፈለገ ጉድጓድ ይምጣ የፈለገ ነገር ይምጣ፣ ይሄ ልጅን የምታውቁ ሎኬሽኑን ልክልሃለሁ ብሎኛል። ይሄ ልጅን ወደ ህግ እናቀርበዋለን። ታያላችሁ ምን አለ በሉኝ። ስለዚህ እቺ ልጅ መቷታል፣ ፖሊስ ጋር ሂደን እንከሰዋለን። በስነ ስርዓት አፈር ህግ ጋር እስከሚቀርብ ድረስ እኔ ያሳያችኋለሁ። እኔ ደግሞ አልፈታውም። ምን አለ በሉኝ። ይሄ ባለጌ ስነ ስርዓት ወንድ አይደለም። ወንድ ልጅ ከኔ ጋር እንኳን እንደ ወንድ ማውራት አልቻለም። አይታችኋል፣ ስልክ ሲዘጋ አይታችኋል አለ። ወንድ ልጅ ሆኖ ሴት ልጅ እንዴት እንደዚህ ይመታታል? እንዴት እንደዚህ ይመታታል? ባለጌ። ቆይ አንተ አሳያለሁ። እኔ የት እንዳለ ራሱ ረስተሃል መሰለኝ። አልሙሂም ቤኪ ነገርሻቸው በኦሮምኛ ጨርሰሽ አብሽሪ። እኔ አሁን ምልሽን ነገር የሚያስፈልገውን ኢንፎርሜሽን በደንብ ትነግሪናለሽ። እንደነዚህ አይነቱ ለሌላው ትምህርት ይሆነዋል። ለሌላው ትምህርት ይሆነዋል። ይሄ ልጅ ለሌላው ሴትን እየደበደበ ምን እያለ ሴቶችን ኢጃዛ ቤት ገንዘብ አምጡ ያለዛ ወረቀታችሁን እያለ ተውት። ለሌላው ትምህርት ይሆን። ከነዚህ አይነቱ እንጀምራለን ማለት ነው። ዩዘር አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ናችሁ? ያ ጀማ አልሐምዱሊላህ። እንዴት ነሽ? አለን አልሐምዱሊላህ። ማሻአላህ ብያለሁ። አላህ ይጠብቅህ፣ ባለክበት ቦታ ደግሞ አላህ ይጠብቅህ። አሚን። አላህ ከጎና ይጥፋ። አሚን አሚን። እኔ የምለው ሙቤ አንድ ጥያቄ አለኝ። አሁን እኔ ሌላ አጀንዳ የለኝም። ይሄ አጀንዳችን የልጅ ብቻ ነው ከይቅርታ ጋር። አዎ፣ ስለዚህ አጀንዳ ነው ሙቤ። እሺ፣ ማድረግ ያለብን ነገር ምንድነው? በዱባይ ላይ እንደምትለው ባለበት ቦታ ኑ ሎኬሽን ልካለሁ ምናምን የሚለው ነገር እራሱ ያዘጋጀው ነገር አለ። ገባ? እሱ ጎበዝ ከሆነ አንድ ሰው ሎኬሽን ይላክለትና እዛ ቦታ ሄድ እንጂ ሎኬሽን ልክላቸዋለሁ ኑ የሚለው ነገር እዚህ ላይ አትስማማ። አይ ታዩ ሎኬሽኑማ ያስፈልገናል። እኔም እኮ ስለምፈልገው ነው። እሱ ያለበት ቦታ ይላከው። አላህ ይጠብቅ። አይ እሱ ችግር የለውም። አንቺ አብሽሪ፣ ችግር የለውም። ይላክ፣ ችግር የለውም። አትጨነቂ፣ እረዳሻለሁ። ሹክረን። ግን ለማንኛውም ለምን አስበሽ እንደሆነ ተረድቼሻለሁ። አላህ ይጠብቅሽ፣ ልጆችሽን አላህ ያሳድግሽ። አብሽሪ፣ አብሽሪ፣ አትፍሪ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ይቅርታ ሙቤ፣ በአዲሱ ቁጥር ነው እንዲያናገረ ከሆነ እሱ በአዲሱ ነው። በቃ አሁን ይኸውልሽ፣ አሁን እኛ ስልክ ያወራነው ነገር ምርጥ ነው ለእኛ። ገባሽ? አንድ ማስረጃ ያለን ማለት ነው። እኔም አውቄ ነው እንደዚህ ያናገርኩት። ገባሽ? ምን ታመጣለህ? አንድ ማስገባኝ እያለች ነው ሙቤ ሀሳብ። ብዙ ልጆች አሉ አሁን በሱ ምክንያት የተጎዱት፣ የተመቱት፣ ብር የተበሉ። ትናንትናም ተነግሮኛል ማለት ነው። የሺ ተናግራ ነበረ። ልጆቹን እንገባለን እያሉ ነበረ። ብዙ ተበዳዮች አሉ። ጆሌ ባየ ሚደማ ቀመንቱ ጅራ ኦልገልቺ እናስገባችኋለን። አብሽሩ። ይሄ ልጅ የምታውቁ ሁሉ ኑ። ገንዘብ የተበላችሁ ለእኔ ሁላችሁም ንገሩኝ። ማስረጃ ያስፈልገኛል። እሺ፣ ማስረጃ እፈልጋለን። ቢኢዝኒላህ እንደዚህ ካቴና እጁ ላይ ተደርጎ ደግሞ ታይታላችሁ። ለማየት ያብቃል ኢንሻአላህ። ዘይቱን ሰላም አለይኩም። ሚትሽን አንሺና አውሪ። እሺ ዘይቱን። ኦኬ፣ ዝም ብላችሁ ነው አንዳንድ የምትልኩት ማለት ነው አይደል? ኦኬ፣ ውረጂ። ጥያቄ ቀጣይ ገብታችሁ ኮሚዩት አርግታችሁ ሪፖርት ለማድረግ ነው የምትመጡት? እሺ፣ አስገባሻለሁ። እሺ፣ ቀጥሉ። ቀጣይ የምትገቡ ሰዎች ወደ ጉዳዩ ግቡ። ጊዜ የለንም። ኦኬ፣
በዚህ ጉዳይ ላይ ይሄ ልጅ የምታውቁት ገንዘብ የወሰደባችሁ የመታችሁ ላችሁ ካላችሁ መረጃ ስለሚፈልገን ኑ በውስጥ ንገሩን፣ መረጃ ስጡን። ብር የወሰደባችሁ ድምፅ ካላችሁ ሪሲት፣ አውዲ የሆነ ነገር ህገወጥ ስራ ነው የሚሰራው፣ እየሄደ ገንዘብ ነው የሚቀበለው። ያን ሁሉ ነገር መረጃ ያስፈልገናል። ያው አያችሁ አንዳንድ ሰዎች ይገባሉ። በቃ አንዳንድ ቁጥር ለምን እንደምጽፉ አላውቅም። እስኪ አሁን ለምን ገባ? ኦኬ شوفي هذا ኮፒሊንግ አድርጉ يا جماعه ኮፒሊንግ አድርጉ ايه حد ኮፒሊንግ አድርጉ እሺ حد خدامه عشان اجازه معلومه اجازه ما في معلومه اجازه ما في معلومه اجازه ሰላም ነው ዋት السلام ورحمة الله وبركاته مودي وعليكم السلام ورحمة الله وبركاته يبقى أهلا وسهلا سلام عليكم الحمد لله أمان ነው አለን አለን ልጁን በመስመር አናግረው አለ ዱባይ ነው ያለ አዎ ዱባይ ነው ያለው ዱባይ ከሆነ መስመር ከደወለልህ በመስመሩ ለምን በህግ አይያዝም? ሌላ መረጃ ምናምን እኮ አያስፈልግም። በመስመሩ ብቻ መያዝ ይችላል። አዎ እሱማ እናውቃለን እኮ በመስመሩ መያዝ እንችላለን፣ እንከሰዋለን። ግን መረጃ ብዙ ልጆች ኢጃዛ ቤት መረጃ ያስፈልገናል። አንተ አሁን የሆነ ሰው ወደ ህግ ሴት ልጅ አሁን ጠበቃ ትሄዳለች። ህግ ሞለማ ያለ እኛ የምናውቀው ሀበሻ የሆነ አንዳንድ መረጃዎች ይዘን መሄድ አለብን። ይሄ ልጅ በደንብ ቅጣቱ እንዲያገኝ ማለት ነው። ገባህ? ብዙ ሴቶች ላይ ነው እንደዚህ አይነት ነገር እየሰራ ያለው እና ያው አይተውን ድንገት ገብተው መረጃ ሊሰጡን ይችላሉ ብለን ነው እንጂ ስልኩማ ልጅ ነው ትከሰዋለች። ልጅቷን እኮ መቷታል፣ ገንዘብ በልቷታል፣ እያስፈራራታል። ከመታት በእነ አማረ ንጉሴ ትክሰሰው። አማረ ንጉሴ አለ እዛ ኤምባሲ ኃላፊ ዋናው ማለት ነው። ስለዚህ መስመሩ ተገኝቷል። ቀጥታ በመስመር መያዝ ይችላል። ሎኬሽን ምንም አያስፈልገውም። ቁጥር ደውሎለት ቀጥታ በእነሱ መያዝ ይችላል። ይሄ ምስክር ምናምን ባዳግ አገር ላይ የለም። ችግር የለውም። ለእኛ ግን ያስፈልገናል። እኛም ስራችን ስለምናውቀው ነው። አብሽር ሹክረን። ግን ለማንኛውም አመሰግናለሁ። ዋሌኩም ሰላም። እሺ ሌሎቻችሁ ኢንፎርሜሽን መረጃ ያላችሁ ገንዘብ የወሰደባችሁ ይሄ ልጅ የመታችሁ ያተላላችሁ ካላችሁ ኑ ቶሎ በሉ። መከሰሱ አይቀርም ግን ያስፈልገናል። እመኑኝ። እኔ እንዳልኳችሁ እኛ የምናውቀውን ፖሊስ አለ። ለዛ መልእክት ስለምንስተላልፍ ያው እንደዚህ ያደረገውን ነገር መረጃ አሁን እዚህ ጋር እናንተ የምትሰጡት መረጃ ወሳኝ መረጃ ነው። በነገራችን ላይ እንዳትቀልዱ። አብሽሪ ብርቅነሽ፣ አይዞሽ። እሺ ሙቤሽ። እሺ ቴንክ ዩ። ችግር የለም። እንግዲህ እንደዚህ ነው። እሷን ሴት ልጅ ላይ እየደወለ ምን ታመጫለሽ፣ ምን ትሆኛለሽ እያለ ዘይቱን አስገባዎች እኮ ስትገቢ ሚዩት አድርገሽ ትቀመጫለሽ። ከገባሽ በኋላ መልእክትሽን አስተላልፊ። ኦኬ ነይ ግቢ። ኦኬ يلا يا جماعة يلا أنا I don't have time ጊዜ የለኝም። ሰላም አለይኩም። አውሪ ዘይቱና። አይሰማም? ይሰማል። እሺ ቆይ እስኪ ወደ ኔትወርክ ይወጣል። እኔ ብር ወስዶ ሳይሆን እኔ ችግር ውስጥ ማን እንደምፈልግ እኔ እሱን ብር ስለ ብር አይደለም እኔ በራሴ ችግር ነው የገባሁት። ኦኬ እሱን በውስጥ ይኸውልሽ ለአሊ አናግሪያት፣ በውስጥ አናግሪያትና ያለብሽ ችግር ከዛ በኋላ እኔ ሰምቼ አናግርሻለሁ። ኦኬ አሊያ የምትፈልገውን ነገር ጠይቂያት። ኦኬ ቀጣይ ይሄ ልጅ የምታውቁ ብቻ ግቡ። እኔም ትላለች። እስኪ ነይሽ ግቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ሰላም ነው። ማነው ስምሽ? ሂክማ። አዎ ሰላም ሙቤ ድሉን አግኝቼ አንተ ቤት ዛሬ ስለገባው አመሰግናለሁ። እና ይሄ ልጅ ዱባይ ነው ያለው። ከዚህ በፊትም በእንደዚህ አይነት ነገር ብዙ ልጆች ወቅሰውት ነበረ፣ በብርም በምናምን በብዙ ነገር እና ኬዙ ብዙ ነው ይመስለኛል። ግን ደግሞ አንተ ጋር መጥተው እንደዚህ የሚልሁን ልጆች ማስረጃ ተቀበላቸው ልልህ ፈልጌ ነው። ምክንያቱም የሆነ ጊዜም አንዲት ልጅ ብር እንደዚህ አጭበርብሮኛል ብላ
ፎቶ ተለጥፎ ስናወራበት ነበረ። ከዛ በኋላ ልጁ ግን መረጃውን አምጥቶ ይኸው እንዲህ ነው ሪሲትም አምጥቶ እኔ ነፃ ነኝ ብሎ ራሱን ነፃ አድርጎ ነበረ። እና አንዳንድ ሴቶች ችግር አለብን፣ ያው ኢጃዛ ቤት ምናምን አለው ልጁ እንደዚህ ምክንያት በመውደድ ምናምን አለ አይደለ በፍቅር ምናምን እንትን ይሉና ሲጣሉ ወጥተው ሰው ላይ ስም እንትን ይላሉ። እና እንደዚህ አይነት ነገርም ስላለ በደንብ ማስረጃ ተቀበላቸውና እንትን በላቸው ልልህ ፈልጌ ነው። ይሄው ነው ያለው ነገር። እዚህ ጋር ከታች ያለችው እኮ ባለቤቱ ናት። ከኢትዮጵያ እንዴ ከታች ያለችው ከኢትዮጵያ ከታች ያለችው በስነ ስርዓት ከኢትዮጵያ ያመጣችው በጋብቻ ወረቀቱን ጨርሳ የምሰራበት ቤት ሰውዬዎችን አናግራ ለስራ እነሱ ጋር እናስገባዋለን ብሎ ያስመጣችሁ ዋናው እቺ ናት። ካስመጣችሁ በኋላ ሰዎቹ ስራ የለንም አሁን አንፈልገውም፣ ስለዚህ አንቺ ወደ ሀገር እንዲመለስ ሲሏት፣ እንዴት ወደ ሀገር ይመለሳል ባሌ ነው አንዴ መጥቷል ስላቸው፣ እሱ ወደ ሀገር ካልተመለሰ አንቺም ከስራ ትወጫለሽ ብሎ 4 ዓመት የሰራችን ቤት ለቃ ሌላ ስራ ቦታ ገብታ ኢጃዛ ቤት አስቀምጣው እሱ ኢጃዛ ቤት አስቀምጣው ከሌላ ሴት ጋር በየሴት እያመጣ ቤት ውስጥ ስንት ነገር ነው የሚሰራው። እየደበደባት መንጃ ፈቃድ አወጣለታለች። ቆይ አዳምጪ 9,000 ድርሃም መንጃ ፈቃድ ከፍላለታለች። አሁን አይዲ እንዲያሰራ 4,000 ድርሃም ተቀብሏት፣ አሁን ደግሞ የመጣ ቤት የሚሰራበት ቤት እየደበደባት እያስፈራራት ገንዘብ 1,000 የአንድ ወር ደመወዟን ተቀብሏታል። ይሄ ልጅ በተለያየ እህቶቻችን ላይ እንደዚህ አይነት ኢጃዛ ቤት እያስቀመጠ ብር ካላመጣችሁ እያለ ብዙ ነገር እያደረሰባቸው ነው። እቺ ከታች ያለችው ባለቤቱ ከኢትዮጵያ ያመጣችው እሷ ናት። ይኸው ሚስቱ ናት። እሺ መረጃ የሚለው ነው አይደለ? ይኸው ቻት ሚስቱ። ኦኬ ታዲያ ብርቄ እስቲ ቆይ ላስታውሳት። ብርቄ ታስታውሻለሽ? እነ ጫልቱ ጋር ምናምን ፎቶ የተፖሰተ ጊዜ እነ ፈልመቱ ምናምን አስታወሽ? ያንን ነገር ነው። እሺ ትዳር እንዳለው የዛኔ ምስታለች ምናምን ሲል ሰምቻለሁ፣ ግን አይዱን ነው ያላቀው። እና ያ ነገር ስለ አሁን ደግሞ ከዚች ጋር ነው ሶስት ሴቶች ደግሞ ከዚች ጋር ነው ማለት ነው። ከዚች ጋር ትዳር ሌላም ደግሞ አንድ አለ ሌላ ቦታ ያስቀምጣት ማለት ነው። ከኢጃ ምንድን ነው ከጠለብ አውጥቶ ምናምን ብላ የሆነች ልጅም ስታወራ ሰምቻለሁ። እና እኔ አይደለም ውሸት ነው ይላል። በቃ እሺ ችግር የለም። አሜን። ስለዚህ በዚህ ጉዳይ ላይ የምታውቁ ኢንፎርሜሽን ካለ ኢንፎርሜሽን ንገሩን። ልጁ እንደሆነ ወደ ህግ እናቀርበዋለን። ታያላችሁ። ምን አለብኝ ምን አለብኝ። እኔን ደግሞ ለውስ ካስገባኝ እኔ አልፋታውም። በነገራችን ላይ ወይ የታለ? እሺ ኮፒሊንግ አድርጉ ጀማ። ኮፒሊንግ ስንደርሰናል። በነገራችን ላይ እኔ እየታየኝ አይደለም። ኮፒሊንግ አድርጉ። አሁን አንቺ ያለው መረጃ ጠቅላላ ስልክ መሽቀን የደወለበት ምን ታደርግልኛለሽ መሰለሽ? እዚህ ጋር ስልክ የደወለ መጨረሻ ቀን እዚህ ጋር ስልክ ጋር ስትገቢ ስልክ መሽት እንደተደወለ ያሳያል። እሺ እሱን ስክሪንሾት አድርገሽ ትልክልኛለሽ። እንደዚህ ታደርጊና ስልክ ማን ጋር እንደደወለ ሰዓቱ ምናምን ይታያል። የደወለበትን ቀን ስክሪንሾት አድርገሽ ለእኔ ትልክልኛለሽ። ያስፈልገናል ይሄ መረጃ። ኦኬ አሁን አይደውልም። የድሮ የደወለው አሁን አይደውልም። ሲጀመር እሱን ድሮ የደወለውን ትገቢና ኢንፎርሜሽን ላይ የደወለበትን ሰዓት ቀኑ ምናምን እሱ እንዳለ ለእኔ ትልክልኛለሽ ማለት ነው። ያስፈልግሻል። ለመሰለሽ አሁን አንቺ የምትከሺው በስነ ስርዓት ነው ክስ የምትከሺው። ይሄ ልጅ መቶሻል፣ ደብድቦሻል፣ ትከሻለሽ፣ መብትሽ ነው። ስለዚህ ያለሽበት ሀገር የህግ ሀገር ነው። ወደ ህግ ይቀርባል፣ ይጠየቃል። ገባሽ? ኢንሻአላህ። ስለዚህ የምታውቁት ይሄን ልጅ የምታውቁት ሰዎች ሴቶች ገንዘብ የበላችሁ ትናንትና አንዷ መጣ እኔም 7,000 ብር ወስዶብኝ አልሰጥም ብሎኝ የምሰራበት ሰውዬ ፖሊስ ነው ደውሎ ገንዘቤን ተቀብያለሁ አለች። ስለዚህ አሁን ይኸውላችሁ የመዳም ቅመሞች ይሄ ልጅን ለጥፋችሁ እንዳለ ቪዲዮ እንድሰሩበት እፈልጋለሁ። እሺ ስክሪንሾት አድርጉት ፎቶውን። ይሄ ልጅ ነው። አካውንቱንም እሰጣችኋለሁ። የቲክቶክ አካውንቱም አለኝ። በዚህ ልጅ ላይ ሁላችሁም ቪዲዮ ሰርታችሁ ሌባ እንደሆነ አጭበርባሪ እንደሆነ ጥንቃቄ እንዲያደርጉ ምናምን በደንብ ንገሯቸው። እሺ ሙቢ መቀጠል እችላለሁ? አዎ ትችያለሽ። ሙቢ እኔ የአንዲት እህት ጉዳይ ነው ይዤ የመጣሁት። ስለ ልጁ የማውቀው ታሪክ የለም፣ ግን አንድ ጉዳይ ይዤ መጥቼ ነበር።